ሰላም ውድ የዩቲዩብ ተከታዮቼ ዋሽንት መማርና ማወቅ ለምትፈልጉ በሙሉ አንደኛ ዋሽንት እየቻላችሁ መጫወት እየቻላችሁ ቅኝቱ እንዴት ነው ለምትሉ፣ ሁለተኛ መጀመሪያ ዋሽንት ለመቻል የሚያስፈልጉት ቅድመ ሁኔታዎችን እንነጋገራለን። አንደኛ በዚህ አይነት ዋሽንት የምትጫወቱ በሶስት አንጓ ወይም በአራት አንጓ 1 2 3 4 አንጓ ነው። ይሄኛው ግን ወደ ቅኝ ስንገባ 5 አንጓ ነው ያለው። 1 2 3 4 5 ቀዳዳዎቹ ራሱ እዚህ ካንድ አጥቅ ወይም ካንዱ ቅልጥም ይባላል በላይ አንድ ቀዳዳ፣ ከሁለቱ አጥቅ መሃል ደግሞ ሁለት ቀዳዳዎች አሉ። ታች ላይ አንድ ቀዳዳ አለ ማለት ነው፣ ካንዱ አጥቅ በታች ማለት ነው። ስለዚህ እነዚህ ለቅኝቶች ለመጫወት ሙዚቃ ለመጫወት በጣም የሚረዳን ዋሽንት ይሄ ነው ማለት ነው። ይሄ ግን ሁላችንም ከገጠር ስንነሳ ከረኝነት ይዘ ነው የምንመጣ። ዋሽንት የሚባለው እንትን ይሄ ነው። ዝም ብሎ አንዳንድ እንጉርጉሮዎችን ያዘን እንጉርጉሮ ምናምን ለመስራት እንጂ ሙዚቃ ልንሰራበት አንችልም። ለምሳሌ እንደዚህ አይነት ምናልባት አንድ ሽለላ ብቻ እንሰራበት እንችላለን። እቺን ብቻ ልንጫወትበት እንችላለን እንጂ ሙዚቃ ሊመጣልን አይችልም። ይሄኛው ግን ይሄ በደንብ ያጫውታል ማለት ነው። እና መጀመሪያ ከዚህ ጀምረን ከሆነ እነዚህን አንጓዎችን ወይም አጥቆቹን ማስተካከል ወደ 5 ማድረግ ልክ እንደዚህ ማለት ነው። እዚህ አንድ አጥቅ አለው እዚህ መሃል ማለት ነው። እዚህ እንዳለ ይሄም እንደምታዩት ነው፣ ይሄ እንደምታዩት ነው፣ ይሄም እንደምታዩት ነው። እና ይሄኛውን ወደዚህ መቀየር ነው። ከዛ በኋላ በሌላ የመማማሪያ ሰዓታችን ደግሞ ቅኝቶች እንዴት እንደሆኑ በደንብ እንነጋገራለን። ትዝታ ስንተኛው እጃችን ላይ ስንነሳ ነው፣ አንቺሆዬ ስንተኛውን ከድነን ስንተኛውን ስናነሳ ነው የሚለውን በቀጣይ የምንነጋገርበት ይሆናል። ከዛ በተረፈ ደግሞ ዋሽንት ዝም ብሎ ፍቅሩ እያላችሁ ዋሽንት ግን መጫወት ለማትችሉት ደግሞ መጀመሪያ ትንፋሽ ማውጣት፣ ይሄ ድምጽ ማውጣት የሚባለው ላይ ነው መስራት ያለባችሁ። የግድ ሸምበቆ ወይም ቀርቃ መሆን የለበትም። ከኮንዲት ክፍት ከሆኑ ነገሮች ድምጽ መጀመሪያ ማውጣት፣ ፉጨትም አይደለም ድምጽ ለማውጣት ፉጨትም አይደለም፣ በኃይል ትንፋሽ መግፋትም አይደለም። ስሙዝ በሆነ ወይም በስሱ ትንፋሽ ስንሰጠው ነው ድምጽ የሚወጣልን ማለት ነው። ስለዚህ ፖዚሽናቸው ራሱ እንደዚህ ሊሆን ይችላል፣ እንደዚህ ሊሆን ይችላል፣ እንደዚህ ግን አይሆንም። እና የእጅ ፖዚሽን እንደ ልምዱ ነው። አንዳንዱ እንደዚህ ይዛል። ለምሳሌ እኔ እንደዚህ ነው የሚጫወተው፣ እንደዚህ ነው የሚጫወተው። እና የእጅ ፖዚሽን ምንም የሚያመጣው ችግር የለም። ዋናው ድምጽ ማውጣቱ ላይ ነው። ድምጽ ለማውጣት ደግሞ ማድረግ ያለባችሁ መጀመሪያ ይህን በምታደርጉበት ሰዓት ምናልባት አርቲፊሻል ድምጽ ሊወጣ ይችላል የሚል ድምጽ ማለት ነው። ምክንያቱም የምትሰጡት የትንፋሽ አመጣጠን እንትን ገና እስካለመዳችሁት ድረስ ወይ ልትገፉት ትችላላችሁ ወይ ልታሳንሱት ትችላላችሁ። ግን ሁሌም ትሬኒንግ ማድረግ ያለባችሁ ይሄ ድምጽ ከወጣ በኋላ ነው ወደ እጅ ፖዚሽን የምንሄደው ማለት ነው። ስለዚህ በሌላ ጊዜ ስለ ቅኝቶች፣ ስለ አራቱ ቅኝቶች ምን መሆን እንዳለበት እንማማራለን።
ሴንትራል ኦፊሻል ሚዲያን የገባችሁ ሰብስክራይብ አድርጉ። አስተያየት ካለ ኮሜንት ላይ ጻፉልኝ። አመሰግናለሁ።